ሰላም እንዴት አላችሁ? አድማጭ ተመልካቾቻችን እንዴት አረፈዳችሁ? እንዴት አመሻችሁ? ያ ተመልሰናል። የቴክኒክ ችግር ነው ያጋጠመን። አክቹሊ እኔ ጋር አይደለም ያጋጠመው ሌሎች ቦታዎች ላይ ያጋጥሞ ስለነበረ ነው። አንዳንዶቻችሁ ትንግርቱ ምንድነው የድምጽ ችግር ማስተካከል ማትችለው ይሄ ሁሉ ጊዜ የሚሆን ነገር ነው እያላችሁ ስትበሳችሁ ተመልክቻለሁ። የድምጽ ችግር አይ ቲንክ ለመቅረፍ ሙከራ ያደረኩ ይመስለኛል። በተቻለ መጠን እንደማመጥ እንጂ አሁንማ ሳናወራ ምን እንደማመጥበት ጊዜ ላይ እኮ ነው የደረስነውና የግድ እኔ መናገር የማይጠበቅብኝ እናንተም መናገር አይጠበቅባችሁም። ያለንበትን ሁኔታ ትገነዘቡታላችሁ ብዬ አስባለሁና አንዳንዴ ድምጽም ባይኖር ዝም ብዬ ላይቭ ከመጣውም ልንግባባ የምንችልበት ጊዜ ይመስለኛል አሁን። ለማንኛውም እንዴት አረፈዳችሁ? እንዴት አመሻችሁ? ፕሮግራማችንን ላይክ ሼር አድርጉ። ከዚህ ሰዓት ጀምሮ ከእናንተ ጋር ቆይታ አደርጋለሁ። ምን ይወራ ምን አለ እናንተ ግን ሐሳብ አስተያየቶቻችሁን ላኩ። እናንተ ጋርም ያሉ ሐሳቦችን ቀደም ይዘንላችሁ የመጣናቸው ፕሮግራሞች አሉ። አብይ አህመድ ንግግር ትላንትናና ዛሬ በሁሉም መንገድ የተለያዩ አይነት ሪአክሽኖችን እያስተናገደ ነው። በርካታ ሰዎች በርካታ አይነት አስተያየት እየሰጡበት ነው ያለው። ትላንት የነበረውን ሙሉ ፕሮግራሙን በተመለከተ የራሳችንን ፕሮግራም ሰርተን ነበር የነበረው። ድፍረት የተመላበት ኢትዮጵያንና ህዝቦቿን ያላከበረ የንቀት ንግግር ነው ሲያደርግ የነበረው አብይ አህመድ። ዛሬ በሁለተኛ ክፍሉ እንደዚሁ የተለየ ንግግር አይደለም። በነገራችን ላይ አብይ አህመድን ባንሰማው ምን እንደሚናገር የምናውቅበት ደረጃ ላይ ደረስን ይመስለኛል። ምክንያቱም 8 ዓመት ሙሉ አብይ ያላወራበት ቀን አለ ብሎ ለመናገር በጣም አዳጋች ነው። 8ቱንም ዓመት ሙሉ በየዕለቱ የሚያወራ የነበረው አብይ አህመድ ነው። የኢትዮጵያ ህዝብ አዳማጭ፣ አብይ አህመድ ደግሞ ብቸኛው ተናጋሪ ሆኖ ነው የከረመው። አሁንም በሁሉም ቴሌቪዥኖች ላይ እየቀረበ አብይ አህመድ ነው እያወራ ያለው። ስለዚህ ሳያወራም የሚያወራውን ነገር መገመት የሚቻልበት ምዕራፍ ላይ ያለን ይመስለኛል። ዛሬም የተናገራቸውን ነገሮች ወደ እናንተ አደርሳለሁ። ትላንት የተናገራቸውን ነገሮች አንድምታቸውን በተመለከተ እንደዚሁም እየተሰጡ ያሉ ሪአክሽኖችንም በተመለከተ የኦሮሞ ልሂቃንም ሌሎች ኢትዮጵያውያንም የሰጧቸውን ምላሾች ተመልክቻለሁኝ። አብይ አህመድ ለማን ነው በትክክል የተናገረው የሚለው ነገር ትላንትና እንዳልነው ለማን ነበር ኦዲየንሱ፣ የትኛውን ኦዲየንስ ነው ታርጌት ያደረገው የሚለውን ነገር እንድንጠይቅ ያስገደደ ይመስለኛል። በነገራችን ላይ በአብይ አህመድ እና የአብይ አህመድን ቃለ መጠይቅ በተደጋጋሚ የምትሰሙ ሰዎች አንድ ያስተዋላችሁት ነገር አለ ብዬ የማስበው እኔም በተደጋጋሚ ያስተዋልኩት ነገር ኦዲየንሱን አንደርስቲሜት ያደርጋል አብይ አህመድ እና አብይ አህመድ ብቸኛው አገሪቱ ውስጥ ብቸኛው ጂኒየስ ራሱን አድርጎ ይቆጥራል እና የሚናገራቸው ነገሮች በጣም የሚያሳቅቁና የሚያሳፍሩ መሆናቸውን አይገነዘብም። አንዳንድ የሚናገራቸው ነገሮች ማለት እንዴት ሀገር በዚህ ሰው እጅ ላይ ወደቀች ምናምን ብላችሁ ራሳችሁንም እንድትታዘቡ ሀገሪቱንም እንድትታዘቡ የሚያደርጉ ናቸው። በነገራችን ላይ አንዳንድ ጊዜ የሚናገራቸው ነገሮች እና በጣም ኦዲየንሱን አድማጩን እና ለአድማጩ ያለው ግምት በጣም የሚያሳዝን ነው በእውነቱ። በጣም ትልልቅ ሰዎች በጣም በርካታ ትልልቅ ሰዎችን ያፈራች ሀገር በጣም በብዙ አይነት ጉዳዮች ላይ የተለየ ኤክስፐርቲዝ ያላቸው ሰዎች የሚሰሙት ንግግር አድርጎ አይደለም የሚያስበው እና በኦሮምኛ ሲያወራ ለክላሲካል ላቲን የሚያወራ ነው የሚመስለው። ኢትዮጵያውያን የማይናገሩትን በጣም የተለየ ቋንቋ ሌሎች ልክ እንግዲህ አንዳንድ ጊዜ ይሄ በራእይ ወይንም በመንፈስ እንናገራለን የሚሉ ሰዎች አንደኛው የሚናገረው ሌላኛው የማይተረጉምበት ሁኔታ አለ እና በእንደዛ አይነት ሁኔታ ውስጥ የምትናገረውን ነገር አጭበርብረህ ልታልፍ የምትችልበት እድል አለ። ግን ኢትዮጵያ ውስጥ የሚነገሩ ቋንቋዎች ነው በጣም በርካታ ኢትዮጵያውያን የሚሰሟቸው የሚመጻደቁባቸው ቋንቋዎች ናቸው። አንዳንዶቹ የምንራቀቅባቸውም ቋንቋዎች ናቸው እና ሰውየው ሲያወራ ሌሎች ህዝቦች ይሰሙኛል። ከትናንት ወዲያ በሌላ ቴሌቪዥን ላይ ተናግሬያለሁ፣ ዛሬ ደግሞ በዚህ ቴሌቪዥን ላይ ነው የምናገረው የሚለውን እንደማንገነዘብ ይመስለዋል። አብይ አህመድ ብቸኛ መጽናኛው የሚመስለኝ ሲናገር ኦቨርሎድ ለህዝብ በጣም በተደጋጋሚ በመናገር ህብረተሰቡ ትናንት የተናገረውንና ዛሬ የተናገረውን እንዳያስተውል ማለት በሁለቱ መካከል ያለው ልዩነት እስኪጠፋበት ድረስ በአንድ ሰዓት ውስጥ 4-5 ጊዜ በመናገር መጀመሪያ የተነገረውን ህብረተሰቡ እንዲረሳ በማድረግ ነው እስከዛሬ ድረስ ሰርቫይቭ ያደረገው የሚመስለኝ አብይ አህመድ እና
በሁለቱ ንግግሮች መካከል በአማራ ቴሌቪዥን እና አሁን በሚናገረው ንግግር መካከል ምንም አይነት ፕራግማቲክ ኮኔክሽን የሌለ መሆኑን ትመለከታላችሁ። ምንም አይነት ቲዮሬቲካል ኮኔክሽን የሌለው መሆኑን ሁለቱ ያኛው የተነገረው ለአማራ ኦዲየንስ ነው። በዋናነት አማራውን ከጎኑ ያሰልፍልኛል በሚል የተነገረ ተራ ሐሜት ነው። በነገራችን ላይ ለአማራ የተነገረው የአማራ ጀግኖችን በተመለከተ ህይወታቸውን ያጡ ሰዎችን በተመለከተ ያቀድሞ አመራሮችን በተመለከተ አሁን አማራውን ይከፋፍልልኛል የሚላቸውን ጉዳዮች ትግሉን ያዳክምልኛል ያላቸውን ጉዳዮች ሊዘባርቅ ነው የመጣው። አማራው ጋር ሲመጣ ግን የተናገራቸው ነገሮች አሉ። ለምሳሌ ኦሮማራ በአማራና በኦሮሞ ህዝቦች መካከል ስለነበረ ጥምረት ሀገሪቱን እንዴት በኦሮሞና አማራ በጋራ የሚለውን ነገር ለማውራት ነው እዛ የመጣው። እዚህ ጋር ግን ሲያወራ አብይ አህመድ የኦሮሞ ብሔርተኛ ሆኖ ራሱን ከየትኛውም በላይ አለ የሚባል ዘመን የወለደው የኦሮሞ የቁርጥ ቀን ልጅ ሆኖ ነው ራሱን አርጎ እዚህ ጋር የሚያወራው። አማራ there was no single word አማራ የሚል አንዲት ቃል ሜንሽን አልተደረገም እዚህ ላይ። እነ ጀረናኖ ሰኒ ነው የሚለው እንደውም የሆነ ቦታ ላይ እዛ ክልል ያሉ ሰዎች ነው የሚለው። እንደውም አማራም አይደለም እዛ ክልል ያሉ ስለ ወያኔ ስለ ቲፒኤልኤፍ በጣም ያወራል። ትግራይን በተመለከተ በቃ እንዴት እየተንገፈገፈ እንደሚያወራ ልነግርህ አልችልም። በሁለተኛው ፓርት ዛሬ በተናገረው ላይ በቃ ትግራይን በተመለከተ እንዴት እየተንዘረዘረ እንደሚያወራ አንድ ሀገር ምንኖር ስለራሱ ህዝብ የሚያወራ ፈጽሞ አይመስልም። አማራውን ግን በተመለከተ ጭራሽ አማራ የሚል ቃልማ አይጠቀምም። ጀረናኖ ሰኒ ነው የሚለው የዛ ክልል ሰዎች ምናምን ብሎ ነው የሚያልፈው እንጂ ጭራሽም ስለ አማራ ክልል አያወራም። እዚህ አማራ ክልል መጥቶ ኦሮሞዎችና አማራዎች በጋራ እንደዚህ አድርገው በካፋ እነዋስ እንደዚህ አድርገው ከዛ ያንን ይዞ አቤት የሚል ደግሞ ምናምን አማራ ስንታዘብ ነበር የከረም ነው። ለምን አማራ ቴሌቪዥን ላይ እንደመጣ በግልጽ ተናግረናል። ከመምጣቱ በፊትም ኦቤል ላይ ተናግረናል። በቀጣይ የሚናገርባቸውንም የቴሌቪዥን ጣቢያዎች መናገር እንችላለን። አብይ አህመድ የገባበት ሁኔታና አጣብቂኝ ነው ለኦሮሞም በተለይ ለአማራም በተለይ እንዲያወራ የሚያደርገው። ይሄው ሰውዬ ዛሬ ህወሓትን እንደዚህ ሲያዋርድ እንደዚህ ትግራይን ካቴጎሪካሊ ራሳቸውን ነው የሚያስተዳድሩት። ከነሱ የምንፈልገው ነገር የለም። እርዳታ ልክላቸዋለን እንጂ ከነሱ የሚመጣ አንዲት ነገር የለም። ምንም ከነሱ አንፈልግም እያለ ነው የሚያወራው ዛሬ ሲያወራ ማለት። ለፌደራል መንግስቱ ገቢ የሚደረገው የትግራይ ወርቅ እንኳን ምንም ልዩ ቦታ አልተሰጠውም። በርደን እንደሆነ ነው ሀገሩን አድርጎ ሲናገር የነበረው። ዛሬ በርደን አድርጎ ነበር ሲናገር የነበረው። ስለ ኢትዮጵያ አልነበረም የሚያወራ የሚመስለው። ስለ አንድ ሀገር ህዝቦች አልነበረም የሚያወራ የሚመስለው። ኦሮሚያን ናኖን ኬኛ የኛ ክልል እያለ ነው የሚያወራው እና የተቀረው ኢትዮጵያ ይላል ሲያወራ። So clearly አብይ አህመድ ወደ ምን ሬዲዮ ስለሆነ የኦሮሚያ ክልል አስተዳዳሪ ሆኖ ነው የመጣው። የክልሉ የኦሮሞነት ዘብ የኦሮሞነት ጠበቃ ራሱን አድርጎ ለማምጣት ነው እየሞከረ ያለው። በዛ ውስጥ ነው ራሱን ሊሰፋ። ይሄ ደግሞ ለኔ የተስፋ መቁረጥ ውጤት ነው። የተስፋ መቁረጥ ውጤት ነው። ለምሳሌ አሁን ዛሬ ካነሳቸው ነገሮች ለምንድነው እስካሁን አሁን ሀገሪቱ ውስጥ ያጋጠመውን ችግር የለውጡ ሂደት በራሱ የለውጡ ሂደት የፈጠራቸው ቀውሶች እያለ የሚያነሳቸው አሉ። ከዛ ዊርቱ አንጎ ለምሳሌ ብሎ ሲያነሳ የስልጣን ድልድሉንና የድልድል መሰረቱን እንዴት እንደቀያየረው ሲያነሳ ከዛ በኋላ በጣም የሚያበሳጨው ነገር አድርጎ ያነሳው ኢህአዴግ የሚባለው ፓርቲ በነበረበት ሂደት ውስጥ ትግራይ ከሌሎቹ ኢትዮጵያውያን እኩል ውክልና በፓርቲ ውስጥ 9 ሜምበር ስራ አስፈጻሚ ውክልና ይዛ መገኘቷ ነበር ሲያንገበግበው የነበር። ፓርላማ ውስጥ ሲግኒፊካንት ናቸው። እዚህ ላይ ግን መተው 9 ይዘው ከዛዛ ላይ መወሰን አቅም እኩል ከሌላው ህዝብ ጋር አስበዋል። ከኦሮሚያ ጋር ያቺ ትግራይ የምትባል እኩል ስትወስን አስበዋል ይሏል ጋዜጠኛው። በትክክል ምን አይነት
ሰው ላይ ሀገሪቱ እንዳለች በግልጽ የሰውየውንም በአብይ አህመድ ስርዓት ውስጥ በግልጽ የገባኝ ነገር ምንም አይነት የፖለቲካ ተስፋ እንደሌለ በትግራይና በፌዴራል መንግስቱ መካከል የአብይ አህመድ አቋም በግልጽ ይታያል። there is no future አብይ በሚመራት ኢትዮጵያ ውስጥ ትግራይን የኢትዮጵያ ፌዴሬሽን አካል አድርጎ መቀጠል አይቻልም። there is no political future for ትግራይ አብይ መሪ ከሆነ እና የሚቀጥል ከሆነ በንግግር ውስጥ ያንጸባረቀው እሱ ነው። ያንን ነው ሲናገር የነበረው። ኦልሞስት 40-50 ደቂቃ የሚሆነው ንግግሩ በዛሬ 1 ሰዓት ከምናምን ንግግሩ በዋናነት ሲያወራ የነበረው እንዴት ከትግራይ የሚነሳ ኃይል እንዴት ይሄ ኃይል ሀገሪቱን እንዴት እንትን እንዳላት ባለፉት 27 30 ምናምን ዓመታት በ27 ዓመት የስልጣን ቆይታው ያደርግ የነበረውን ከስልጣንም ከወረደ በኋላ አደረገ የሚላቸውን አሁንም ያመጣብን ነው የሚላቸውን ነገሮች ነው ሲያነሳ የነበረው በአጠቃላይ ማለት ነው። አብይ ኢትዮጵያን ከብሔር ፖለቲካ ያወጣታል። ኢትዮጵያ የብሔር ፖለቲካ ዋነኛ አደጋዋ የጎሳ ፖለቲካ ነው። ህገ መንግስቱንም ሪፎርም ታደርጋለች የምትሉ ሰዎች አብይ እንዴት እንደሚያስብ በጥልቀት ከዚህ ቃለ መጠይቁ መረዳት ትችላላችሁ። አንዳንዶች ሀገር ወዳድ ነን የሚሉ እንዳልሆኑ ግን እኔም ማውቃቸው ኢትዮጵያኒስት ነን ሲሉ ውሸታሞች እንደነበሩ ማውቃቸው ቀጣፊ ሌቦች እንደነበሩ ማውቃቸው ለኢትዮጵያዊነት ስም ግን ሲምሉ የነበሩ አብይ ኢትዮጵያን ከብሔር ፖለቲካ ነፃ ሊያወጣልን ነው እያሉ ሲፎክሩ የነበሩ ግን ሌቦች፣ ጥገኞች፣ ተመጽዋቾች የሆኑ ልሂቃን አብይ እንዴት እንደሚያስብ ለአብይ ዲሞግራፊ ምን ማለት እንደሆነ ለአብይ ቁጥር ምን ማለት እንደሆነ በአብይ አስተሳሰብ ጎሳ በፍጹም እኩል ሊሆን የማይችል ነገር እንደሆነ እሱ ከኦሮሞ በመውጣቱ የተለየ ፕሪቪሌጅ ሁሌም እንደሚገባው ፍጹም የሚያምን ሰው መሆኑን ሄዱና ቃለ መጠይቁን ስሙ። ሌሎች ከኛ በቁጥር አናሳ የሆኑ ሰዎች አዎ እኩልነት እንደሚገባቸው አምናለሁ፣ ግን ትልቁ ብሔረሰብ ከትንንሽ ብሔረሰቦች ጋር እኩል የመወሰን እንትን ሊኖረው አይገባም በግልጽ አስቀምጦታል። በጎሳ እየወሰነ እንደሚቀጥል የጎሳ ቁጥር በኢትዮጵያ ፖለቲካ ውስጥ ዋነኛ የዲሞክራሲ ስርዓት መገንቢያ ምህዳር አድርጎ እንደሚጠቀምበት በይፋ ጎሳዎችን በየቁጥራቸው መጠን የውሳኔ ሌቭል በኢትዮጵያ ፖለቲካ ውስጥ የሚኖራቸው ሚና በጎሳቸው የቁጥር መጠን መሆኑን ልማትም በጎሳቸው የቁጥር መጠን መሆኑን በሀገሪቱ ውስጥ ያላቸው ተጽዕኖ በጎሳቸው የቁጥር መጠን መሆኑን ተቋማት ውስጥም ያላቸው ውክልና በጎሳቸው የቁጥር መጠን መሆኑን በግልጽ በፍጹም ልቡ እንደሚያምን ያም ለሱ ዲሞክራሲ እንደሆነ አብይ አህመድ በይፋ ተናግሯል ዛሬ። አሁን ከዚህ ሰውዬ ጋር ስለ ሰው ልጆች እኩልነት እንዴት ነው የምታወሩት ነው? እነ ብርሃኑ ነጋ ኦኬ the so called liberals pseudo liberals አብይ አህመድ የብሔር ፖለቲካን ላይ ጠፋላት ነው ለኢትዮጵያ ህገ መንግስት ሊሻሻልላት ነው ኢትዮጵያ ሁላችንም ኢትዮጵያን በአገራችን ምናምን ናሽናል ኢንተረስት ቀይ ባህር እያሉ ሲመጻደቁ የነበሩት ሁሉ የሰውየው ትክክለኛ መልከታ ምን እንደሆነ ትግራይ በቁጥሩ ብቻ የፖለቲካ ተዋናይና ሚና ሊኖረው ይገባል ብሎ የሚያምን በፌደራል መንግስቱና በትግራይ መካከል ያለውን ግንኙነትም በአማራና በፌደራል መንግስቱ መካከል ያለውንም ግንኙነት በምን አይነት መንገድ ዲፋይን እንደሚያደርገው በግልጽ የታየበት ነው። በነገራችን ላይ አብይ አህመድ ሌሎች ብሔረሰቦች አዲስ አበባ ለስብሰባ እንጂ ምን ይሰራሉ እዚህ የሚል ሰው ሻሸመኔ ህንፃ መስራት ለአንድ ብሔረሰብ ብቻ የተፈቀደ ነው፣ ከዛ ውጪ በሱ ፍቃድ ብቻ ገብተህ የምትወጣበትን ምህዳር እየፈጠረልህ እንዳለ በግልጽ እየነገረ ነው አብይ አህመድ። አሁን ይሄ አብይን የተለየ የኦሮሞ ብሔርተኛና ተቆርቋሪ አድርጎ ለመሳል የሚጠቅመው ከሆነ አላቅም፣ ግን አብይ ፋይናሊ ኦሮሞ ውስጥ ለመደበቅ ኦኬ በቃ ይለይልናል እያለ ወገቡን ይዞ ይለይልናል እያለ
ኦሮሞም አገኘህ የሚለውን በብዙ ዘመናት ተሳካል የሚለውን ነገር ለማሳካት እድል ተፈጥሮልሃል የሚለውን ነገር ለመናገር በኦሮምኛ ለምሳሌ በአማራ ቴሌቪዥን የተናገረውን ለምን እዚህ ጋር አልደገመውም ስትል እዚህ ጋር ኦሮማራን ሜንሽን ማድረግ አይጠቅምም።